መቅዲ ቆይ ምንድነው የምትፈልጊው? ያንተ ንጹህ ፍቅርና እንክብካቤ። ቆይ አንቺ ዛሬ ተለክፈሽ ነው እንደመጣሽው? ዛሬ እኮ አይደለም የተለከፍኩት ባንተ የኔ ጌታ። አሁን ዞር በይልኝ። አለ መቅዲ። አቤት አባ። ወይኔ ጌታ ሆይ ቆይ ምን ሊያደርግልህ ነው በዚህ ዘመን ፎቶ በወረቀት ያዝከው? ማን ያውቃል? አልያ ስትለው ሰንደል ይሰካበት ይሆናል። ባለፈው እየተሻላት ነበር ስላልከኝ እኮ ሙሉ ለሙሉ ዳነች ነበር የመሰለኝ። ለምን ማለት ተሽሎታል እንዴ? አረ እየተደማመጥን። ቆይ ምንድነው? አልተሻላትም። ኧረ እንደውም በሶቦታል። ለዛ እኮ ነው። እሺ ምን ይሻላል? ቆይ ለምን ካልሆነ ጸበል ምናምን ነገር አሞክረን። ምን ሆኛለሁ ደግሞ እኔ ጸበል የምገባው? ጉድ ፈላ። ማስረሻ አንቺ ስለማን ነው የምታወሪው? ስላንተ ነው ማንጎሌ። አንቺ ጤና የለሽም። አመሰግናለሁ። እኔ የምልሽ ሄደ እየተከታተልሽኝ ነው ነገር በል አዎ እየተከተልኩ ነበር። እግር ላይ ልደቅ ይውደቅ። እሺ በቃ አንተ እንድትታረቀኝ ልንከባለን ይንከባለን። ቆይ ደግሞ አንተ ምን ማስተጋባት ነው ያስከው? አሁንስ ደከመኝ። ቹቻን የት ነው የወሰዳችሁት? ይኸውላችሁ ከዚህ በኋላ ቹቻ ካልመጣ ጸባችሁ የሚሆነው ከኔ ጋር ነው። ቹቻን መልሱልን። በቃ ይመለስ ብላችሁ ኮሜንት ላይ ጻፉልኝ። ቹቻ በሉ እስኪ ኮሜንቱን ሙሉት በቹቻ ይምጣልን። ቹቻ የትንሿ ተከታታይ ድራማ ጣዕም ነው። ስለዚህ መልሱት። በእርግጠኝነት ይሄ ነገር እየተፈጠረው ማለትም ይሄ ጋፕ የተፈጠረው ላይክ በሰላም ይጠናቀቃል ብዬ አስባለሁ። ማለትም ምንም ባልል ጥሩ ነው፣ ግን ነገሮች ይስተካከሉና የቹቻ በቅርቡ ይመለሳል። ምናልባት በቀጣይ ክፍልም ይመለሳል የሚል ተስፋ አለኝ። ግን ሁሉ ሰላም ነው፣ በቃ ሁሉ ፒስ ነው። ቹቻ በቅርቡ ተመልሶ ይመጣል ካልኳችሁ ደግሞ ይመጣል፣ እንዳትሳቀቁ። መቅዲ በትላንትናው ክፍል ተመቸሽኝ፣ ሉሌ ተመቸኸኝ። ኧረ መቅዲና ሉሌ ሌላ ሌቭል ውስጥ ገብተዋል። እኔ እኮ መጀመሪያም ብያለሁ። እኔ መቅዲ መጀመሪያም እዚህ ግሩፕ ውስጥ ልቀላቀል እርቅ ላውርድ ስትል ዝም ብላ አይደለም ገብናት ነው። የሆነ ሰው ላይ ጆፌ ጥላለች ነበር ያልኩት። እንደውም ትዝ ይለኛል ጆፌ ጥላለች። ከነዚህ ቲሞች መካከል ከነ ልዑል መካከል አንድ ሰው ላይ ጆፌ ጥላለች። ማን ይመስላችኋል? እኔ ግን ወይ ቹቻ ወይም ደግሞ ልዑል ይሆናል ብያችሁ ነበረ። ቹቻ ግን የሚሆን አይመስለኝም፣ ልዑል ይመስለኛል ብዬ አንስቼ ተናግሬ ነበር። ይኸው እንግዲህ ተፈጠረ። ምንም እንዴት ናችሁ? ትንሿ ተከታታይ ድራማ ቤተሰቦች አማን ናችሁ ወይ? ዛሬም ትንሿን አብረን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል እንደተለመደው አንዳንድ ነገሮች እቀናጣባችኋል አይደል? ምንም ማድረግ አይቻልም። ኮሜንት ላይ እዚህኛው አይደለም ኦኬ፣ እዚህኛው ላይ አይደለም ማለት ጽጌረዳ ተከታታይ ድራማ ሪቪው በማደርግበት ቻናል ላይ ነውና ያው ሌሎችም እንዳሉ ታውቃላችሁ። ሶ እዛ ላይ ነው ይሄ ኮሜንት የተሰጠኝ። ይሄ ልጅ ግን ያማዋል ተብያለሁ። የምሬን ነው፣ እንደዚህ ተብያለሁ። እንደው ምን አድርጌ እንደሆነ እንደው እኔ ግራ ገባኝ። እንደው የቱ ጋር ነው ኮሜንቱ? እንደው ቁጥሩን ጠቅሳችሁ ኮሜንቱን እንትን ብታደርጉ አሪፍ ነው። ማለት ኮሜንት ማድረግ የፈለጋችሁበት ታይም አለ አይደለ? የኮሜንት የምትሰጡበት ቦታ ላይ እንትን አለ፣ ታይም አለ። ቪዲዮን ያያችሁበት ታይም እንትን ብታደርጉበት አለ። እሷን ተጠቅማችሁ እንደው ኮሜንት ብታደርጉ በጣም ጥሩ ነበረ። ሌላ አንድ ልጨምርላችሁ። አንተን የማላይበት የት ልግባ ጠብያለሁ። የትም እንዳትገቢ፣ የገባሽበት ቦታ ሁሉ ላይ ያለው ወይኔ ይህን ያህልም እንትን ያላችሁ ሰዎች ያላችሁ፣ ብቻ እኔ ፈታ ብዬበታለሁ በኮሜንታችሁ። ቴንኪው ብያለሁ። ያው እዚህ ላይ ሜቢ ካላችሁና የምታዩት ከሆነ ብዬ ነው። በእርግጥ እዛኛው ላይ ነበር ማውራት የነበረብኝ፣ ያው ሀሳቡ የመጣው እዚህ ላይ ስለሆነ ነው። ትንሿ በትናንትናው ክፍል ትንሿ ያሰበችውን ነገር ታሳካለች ወይ የሚል ጥያቄ ጠይቄ ነበር። ያው አሳካችሁ፣ ምንም ማድረግ አይቻልም። እኔ ግን ብያችሁ ነበር፣ ያው ይሳካል፣ በቃ እንዴ ወስነዋል፣ ሶ ይሳካል ብያችኋለሁ። ግን እንዴት ነው ዝም ብለህ ታረጋለህ? ኧረ ይዛና እንደዚህ ጠምተዋል ወዳጅ፣ የምሬን እኮ ቢያንስ እንትን አይልም ነው ጋይስ። አንቺ እኮ ተማሪ ነሽ፣ ትምህርትሽ እንዴት ይሆናል ይሄ ነገር በኋላ ይሁን ብሎ እንደው ትንሽ አይግደረደርም?
እንዴ በቃ እኔ ልጅ እፈልጋለሁ ስትለው በቃ ሄዶ እኮ በቃ እንትን አለ እኮ ወደቀ እኮ በቃ ምንም እኮ እንትን ጠዋት ሲነሳ በቃ እንትን እየተንጠራራ ምናምን እንዲህ እያለ መጣ እኮ። ወይኔ አንተ ውርደታ ኢዛና እኛን አይወክልም። እሺ እኔን እሺ ሌሎቹን አላውቅም። እኔ ስለራሴ ነው። እኔን አይወክልም እንዴ እንጂ ነገሩ እኮ እውነትህን እኮ ነው። እውነትህን እኮ ነው። እንካ ተብለህ እንዴት እምቢ ይባላል? አይባልም። ከወሰድክ በኋላ ነው ስለዛ የምታስበው አይደለ? ሀሳብ ቢቀይርስ መሀል ላይ ኧረ እንደውም ቢቀርብኝ ቢባልስ? የዘንድሮቹ ማመን እኮ ከባድ እኮ ነው። እዚች ጋር አሁን እንዲች ለምሳሌ እዚች ጋር የሆነ ነገር ይናገሩና እንዲህ ፈቀቅ ስትሉ ቀይረዋል ሀሳባቸውን። ስለዚህ እዚች ጋር ሲናገሩ ገና ካፋቸው አንድ ቃል ልቅ ስትል እሺ ከእናንተ መውጣት ያለበት በተለይ ደግሞ እንደዚህ ቁልፍ ይዞ እንዲህ የሚያደርግ ካዩ በቃ ወዲያው ነው የሚቀይሩ። ኦኬ ሁላችሁንም አራቱም ደግሞ በአሽሙር ተሳደብኩ እንዳትሉኝ። እኔ ያልኩት እንደዛ ለማለት አይደለም፣ እንደዛ የሚያደርጉትን ነው ያልኩት እንጂ ሁላችሁንም አንድ ላይ ለመናገር አይደለም። ደግሞ ያው እየተማማርንም ስለሆነ ምንም የሚደብር ነገር አለው ብዬ አላስብም። እንደዛ የምታደርጉት ሰዎች ልብ ግዙ። ቢኮዝ የምትገቢበት ቦታ ወይም ደግሞ ሀብታም ፈልገሽ ሀሳብ ከቀየርሽ የሀብታም ሰውዬ አንቺ ላይ እንደማይቀየር ምን እርግጠኛ የምትሆኝበት መንገድ አለ? ከሱ ሀብት ውስጥ ተካፋይ እንደምትሆኝ በምን እርግጠኛ ሆንሽ? ለምንስ እርግጠኛ ሆንሽ? እሱ ፋራ ነው እንዴ ጋይስ? ዝም ብላችሁ ስታስቡ ፋራ ነው ወይ? እስኪ ንገሩኝ። ይህን ብቻ ንገሩኝ ጋይስ። ይህን አስረዱኝ። ማለት አንድ ሰው ብዙ ንብረት ካፈራ በኋላ ያንን ንብረቱን አምኖ አንቺን አግብቶሽ ንብረቱን በጋራ እንድታስተዳድሩ ያደርጋል። ከዛ የሆነ ነገር ሲፈጠር አንቺ የእሱን ንብረት ግማሹን ተካፍለሽ ልትወጪ፣ ይህን ማሰብ ያቅቷል ጋይስ? እኔ እውነቱ ልንገራችሁ፣ አብዛኛው ሰው ንብረቱ ያለው በሱ ስም አይደል፣ በቤተሰብ ስም፣ ሙሉ ለሙሉ በቤተሰብ ስም። ከተለያዩ ከሚሰራቸው ነገሮች የሚመጡት ገቢዎች ወይም ደግሞ የሚገቡት ገንዘቦች የሚገቡትም እዛው አካውንት ላይ ነው። እሱ የሚመለከተው ነገር የለም። እሱ የሚያደርገው ምንድነው? ማውጣት ማስገባት ይችላል። በቃ ያንን ነው ማድረግ የሚችለው። ግን ያለው እንዳለ በቤተሰብ ስም። ከዛ በኋላ ነው የሚያገባሽ። ከዛ በኋላ ነው እንጂ ብሎ አይገባም። ኢቭን ደግሞ ማስመዝገብ ይችላል። ከትዳር በፊት ያለው እንዳለ ንብረቱን ካስመዘገበ አንቺን ካገባሽ ቀን ጀምሮ ያፈራችሁትን ንብረት ነው የምትካፈሉት እንጂ ከዛ በፊት ያለውን መጠየቅ አትችይም። እና እንዴት አስበሽው? እንዴት አስባችሁት? ኧረ ተው ወገን እንተሳሰብ። ከዛ በኋላ ገብተሽ እዛ እንዲና እንዲህ ምናምን ያላጋል ይላል። ብራዘር ነው የሚለው፣ እኔ አይደለሁም። ትወጪያለሽ ከዛ አይንሽ አባብጦ ምናምን። ተው እንጂ ልብ ግዙ። የሚወዳችሁን ፈልጉ። አብራችሁ ሰርታችሁ ለመቀየር ሞክሩ። ከምሬ ነው። ገንዘብ ብላችሁ የማይመጥናችሁ ቦታ ከምትሄዱ፣ ገንዘብ ብላችሁ የማትወደዱበት የማትከበሩበት ቦታ ከምትገኙ አይሻልም ጋይስ? ራሳችሁን አስከብራችሁ የራሳችሁን ነገር ማግኘት ምን ታስባላችሁ ጋይስ? በነገራችን ላይ ገንዘብ የምታገኙባቸው ብዙ መንገዶች አሉ። ራሳችሁን ካልፈለጋችሁ የምሬ ብዙ መንገዶች አሉ። ግን ነገ ኬታ መጣሁት ትላላችሁ። ህሊና የሚባል ነገር አለ ጋይስ። አሁን እኔ ብዙ ጊዜ አድርጌዋለሁ። በተለይ ድርጅቴን ከስሮ ተዘግቶ የኪራይ መኪና ነበረኝ። እሱን ኪራዩ መክፈል መልሽ ምናምን፣ በዛን ወቅት እነዛ ስራዎች ልሞክር ነበር። ምንም ህሊና አያስፈልግም ምናምን፣ ብር ይገኛል ምናምን፣ ችግር የለው በቃ ልገባበት ነበር። እንደነዚህ አይነት ስራዎች በቃ ልሰራ ነበር። ግን ነገን አስብ፣ መድረሴ አይቀርም፣ መሳካቱ አይቀርም፣ እዛ ትልቅ ቦታ ላይ መገኘት አይቀርም። የዛለት የተገኘው ቀን ምን ብዬ ነው የምናገረው? እንዴት አድርጌ ያመጣሁት ብዬ ነው ማውራው? በምን ድፍረት እንዴት ሰራሁት ብዬ ማውራው ብዬ እተወዋለሁ። በቃ ይሄን ሳስብ እተወዋለሁ። እና የሆነ የራሳችሁ ቫሊዩ ሲሆን በቃ ራሳችሁ ተፍጨርጭራችሁ በትክክለኛ ወይ ያመጣችሁት ገንዘብ ከሆነ
ኮራ ብላችሁ ጋይስ ማንንም ሳትፈሩ ወዲያ ማለት ሳትሉ አምላኬ ረድቶኝ አገዘኝ፣ ማልችለውን ሰው እኔን ረዳኝ፣ ደካማውን ሰው ረዳኝ፣ ክብር ለሱ ይሁን እያላችሁ ፈጣሪያችሁ ጋር ብቻ ትገናኛላችሁ። ገባችሁ? ግን በማይሆን ወይ ከመጣ ትሸማቀቃለህ። በቃ አይምሮ ራሱ ረረረረ ግፍራ ይላል። እና እንደዛ አስቡ ነው እኔ የምላችሁ። ለማንኛውም ወደ ድራማችን እንመለስ። በትናንትናው ክፍል አሪፍ ነበረ። ጥሩ ደስ የሚሉ ነገሮች ነበሩት። በተለይ መቅዲና ልዑሌ በደንብ በቃ ፈታ ሲያረጉ ነበረ። ሁለቱም ፎንቃ ገብቶላቸው በቃ ሲሰቃዩ ነበረ። ሁለቱም ላለማመን፣ አንዱ ሲቆጣ አንዱ ለማኝ ይሆናል፣ አንዱ ሲቆጣ አንዱ ሸ መቅዲ ስትቆጣ ልዑሌ ሲለምን ነበረ። እንደገና ደግሞ ልዑሌ ሲለምን መቅዲ ስገነፍል ነበረ። በቃ ብቻ አሪፍ ነበረ። አሪፍ ቆይታ ነበረ የነበረው ስክሪን ላይ። ደስ የሚሉ ነገሮችን አግኝታችሁበታል ብዬ አስባለሁ። ለማንኛውም በቀጣዩ ክፍል በደንብ በሰፊው እንገናኛለን። ትንሽ የሚያጓጓ ይሆናል። ቡቻ፣ መጽሐፍ፣ ደብተር ብቻ ማንም በሉት አዲስ ነገር ሊጀምር ነው። የጥፊዋም ነገር አለች። እንግዲህ እሷንም በደንብ እንጠብቃለን። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደምዙ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁን ብሩ፣ ቤታችሁን ብሩ ሊሆንላችሁ እያልኩኝ ብዙ ሰናበትኳችሁ። ትንሿ በትናንትናው ክፍል ውርወራ ነው፣ ማሳደድ ነው። በቃ የያዛችሁትን ይዛችሁ ማሳደድ። አንዴ በውሃ አንዴ በድንጋይ በለው ነው ያገኘውን በለው ነው። እኔ እኮ ካፕሉን የሚያባርሩ መስሎ በቃ እነሱ ያገኙትን ነው ጋይዝ፣ ያገኙትን ነው የሚያባርሩት። ማን ነው ይህን ነገር እያደረገ ያለው? የጆሲ ስራ ይሆን ወይስ ደግሞ ቹቻ መጥቶ እየተጫወተባቸው ይሆን? ምን ትላላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እውነት ለመናገር እንደዚህ አይነት ሀሳብ ያለው ማን እንደሆነ ታውቃላችሁ? ቹቻ ነው። ግን ቹቻ ይህንን የማድረግ አቅም አለው ብዬ አላስብም። እኔ ቡቻ ይመስለኛል። ቡቻ ደብተር ማለት መጽሐፍ የእሱ ስራ ይመስለኛል። በአጭሩ የጆሲ ስራ ይመስለኛል። እኔም ማስበው እንደዛ ነው። መቼም ቹቻ አንድ ሆኖ ሶስቱም ቦታ ይገኛል ማለት እኔ አልችልም። ስለዚህ ይህንን ነገር የሚያደርገው ጆሲ ነው ማለት ነው። ጆሲ የቀጠረው ሰው ወይም መጽሐፍ እንዲሁም ሌሎችም አንድ ላይ ሆኖ በተመሳሳይ ሁኔታ በተመሳሳይ ጊዜ ይህንን ነገር እያደረጉ ነው የሚል ሀሳብ አለኝ። ግን ቹቻም ስለጠፋ ቹቻም ያጠራጥራል። አውቆ እየተጫወተባቸውም ሊሆን ይችላል። እና ማን ይመስላችኋል እናንተ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ማን ይመስላችኋል? ሌላኛው ከዚህ በፊት የተፈጠረው ነገር ይፋ አድርገውታል። በተለይ ጆሲ ትንሿን እንዴ ምንሽ ነው ብለን ነበረ ማለት ምን ይሆን ተፈጠረ ወይ ያ ነገር ምንድነው ምናምን ብለን ነበር እና ምንም እንዳልተፈጠረ ራሷ ተናግራለች ትንሿ። እንግዲህ እኔም ከዚህ በፊት ነግሬያችኋለሁ፣ ምንም አይነት ነገር ሊፈጠር አይችልም። የሆነ ነገር ከተፈጠረ ድራማው ያስጠላል። ስለዚህ ትንሿ ምንም ልትሆን አትችልም። ሊሞክር ይችላል እንጂ ምንም ሊያደርጋት አይችልም ብዬ ሪከመንድ አድርጌ ነበረ የዛኔ እና ቆይተውም ቢሆን ይኸው በትናንትናው ክፍል ይፋ አድርጎላችኋል። እንግዲህ ይሄ ነው እውነታው፣ ይሄ ነው። ቶሎ ብላችሁ ላይክ አድርጉ፣ ኮሜንት ላይ ጥሩ ነገር ጻፉ። ኦኬ፣ ጥሩ ነገር ብቻ ምክንያቱም ቅጣት ስለሆነ ማለት ነው። እና የትላንትናው ክፍል ያንን ያጠቃልለ ነበረ። ከዛ በዘለለ እኑ ትንሽ የሆነ የማይሆን ነገር አይተናል። እኑ እንዴት ነው ስሜት አላት እንዴ ለጌዲዮን ጋይስ ማለት የሆነ በቃ ትሟዘዛለች ስታወራው። እንዴት ነው ነገሩ ጋይስ? እኑ እንዴት ነው አቤልን ልትክደው ነው ወይስ ምንሽ ነው? ሀሳቧ ምንድን ነው? እኔ እንደ እውነቱ አልገባኝም። እንደገናም አልተረዳዋትም። የምሬን እኮ ነው። የሆነ ስታወራ በቃ የሆነ ነገር እንዳላት ምናምን አይነት ነገር ነው የሚያሳየውና አካዋና ምናምን ሁኔታዋ ምናምን የሆነ ኮሽታ እንዳለባት ያሳያል። እና ይህ ነገር ደግሞ ጥሩ እንዳልሆነ ነው የሚሰማኝ። ሪሌሽንሽፕ ውስጥ ሆናችሁ ትዳር ላይ ሆናችሁ የሆነ መስመር ይዛችሁ ካላችሁ ሌላን አካል በህይወታችሁ ውስጥ ማስገባት የለባችሁ፣ በፍጹም ማስገባት የለባችሁ። በተለይ ሪሌሽንሽፕ ላይ ካላችሁ ወይም ትዳር ላይ
ትዳር ላይ ፍቅር ላይ እንኳን እሺ ላይቀጥል ይችላል። አይዶን ነው አላውቅም። እሱን እርግጠኛ የምትሆኑበት ነገር የለም። ግን ትዳር ውስጥ ካላገባ ሴት ጋር ወንድ ልጅ በጣም የሚቀራረብ የሚተሳሰብ ከሆነ ችግር አለ። ሴቷም ካላገባ ወንድ ትዳር ከሌለው ወንድ ጋር የምትደዋወል ጊዜ የምትሰጠው ከሆነ ችግር አለ። ይህን ነገር በጣም መጠንቀቅ መቻል አለባችሁ ጋይስ። ለሁላችሁም ይጠቅማችኋል ብዬ አስባለሁ። በተለይ ወደ ትዳር ለመግባት ያላችሁ ሰዎች በጣም ጥንቃቄ ማድረግ አለባችሁ። በጣም አስቸጋሪ ነው የአሁኑ ጊዜ። እውነት ለመናገር ሰሞኑን ቲክቶክ ላይ የተፈጠረውን አይታችኋል። አንዷ እንግዳ ምን ፖድካስት ላይ ነበር ጋይስ፣ በእናታችሁ ጠፋብኝ ብቻ ስሙ እንትን ነበረ። ልጆቹ ሁለቱ ልጆች የእሱ አልነበሩ። ያሳደጋቸው ሁለት ልጆች የእሱ አልነበሩ። አንድ ልጅ ነበር የእሱ የነበሩ። ሁለቱም ከሌላ ነው የወለደችው እና አባታቸውን እንኳን ያውቀዋል። እሷ ግን እሱ አይደለም ብላ እንትን አለች። ከዛ ይመርመር አባታቸው እሱ ነው ስትል አልፈለግም አለች። ሰው ግልጽ የሆነ ነገር ነበር እዛ የተቀመጠው። ከዛ ውጭ የእሱ ልጆች እንዳልሆኑ አንዱ ብቻ የእሱ እንደሆኑ በዲኤንኤ ተረጋገጠ እና አባት መጨረሻ ላይ በጣም የሚገርም አይነት ነገር ተናገረ። ልጅቷ ወይም ደግሞ ሴትዮዋ እናታቸው የልጆቹ እናት ልጆቼ ትምህርት ቤት ምናምን ቸግሮኛል እና የዚህን ወር ያው ትምህርት ሲዘጋ የለ ኔክስት ወር ላይ ምናምን የዚህን ወር የትምህርት ቤት ወጪ እንዲያግዙኝ ምናምን ብላ ትላለች። እና ያው ባሏም ወይም ደግሞ የአንዱ ልጅ አባት ወይም ደግሞ ትክክለኛ ባሏ አብሮ ነው ቃለ መጠይቅ እያደረጉ የነበሩት። አይታችሁታል ብዬ አስባለሁ። እኔ ከፍላለሁ ዛሬ በዲኤንኤ ልጆቼ እንዳልሆኑ ስላረጋገጥኩኝ እንደዚህ ሜዳ ላይ አልተዋቸውም ብሎ የብዙዎቹ ልብ ነክቷል። የትኛውም ሰው እንደዚህ አያደርግም። የምሬን ነው። እንደውም ሴትዮዋ ላይ ያልሆነ ነገር ለመፍጠር እሷን ለመጉዳት ከእሷ ህይወት ለመውጣት ለመራቅ በቻለው ሁሉ እሷን እንትን ለማድረግ እንጂ መልካም ነገር አያደርግም። እና በጣም ያስተማረን አባት ናቸው እና አይታችሁታል ብዬ አስባለሁ። የከባድ ተሽከርካሪ ሹፌር ነው ሰውዬው። እና እንደዚህም አለላችሁ ፈልጌ ነው። ከዚህ በፊትም ይህን ነገር አንስቼዋለሁ። እኔ አይደለም ያልኩት። አሁንም የሆነ ቃለ መጠይቅ ላይ አንድ ሰው አብዛኛው ሰው የሚያሳድገው የሰው ልጅ ነው፣ የራሱ ልጅ ነው ብሎ የሚያሳድገው ልጅ የሰው ልጅ ነው የሱ አይደለም የሚል ነገር አንስቶ ነበርና ይሄ ነገር በየቤታችን አለ፣ ብዙዎቻችን ጋር አለ። የምሬ ነው የምላችሁ። በተለይ ደግሞ ክፍተት ያለ ከሆነ በባልና በሚስት መካከል የተለያየ ክፍተት ካለ፣ ይሄ መራረቅ ካለ፣ እሱ ውጪ የሚሰራ ከሆነ ለምሳሌ ከሀገር ውጭ የሚሰራ ከሆነ በ6 ወር በአመት ሊሆን ይችላል የሚመጣው እና በዛ መሀል ሴት ከሌላ ሰው ጋር ብዙ ነገር አድርጋ ሊሆን ይችላል። እንደዚሁ ደግሞ የከባድ መኪና ከሀገር ሀገር እየሄዱ የሚሰሩ ለምሳሌ እንደ ቦቴ አይነት መኪናዎች ምናምን ሊያድሩ ይችላሉ። ሳምንት ሊቆዩ ይችላሉ፣ ወር ሊቆዩ ይችላሉ። እና በዚህ አጋጣሚ ሚስት ጋር ክፍተት ይፈጠራል እና እንደነዚህ አይነት ሰዎች ላይ በጣም ጎልቶ ይታያል። ነገር ግን እንደነዚህ አይነት ሰዎችም ሳይሆኑ ኖርማል በቃ በየቀኑ አብረው የሚያድሩ በየቀኑ አብረው የሚውሉ ባልና ሚስቶች መካከል እንደዚህ አይነት ነገር ይፈጠራል። ለምን እንደሚፈጠር ልንገራችሁ። አብዛኞቹ ሴቶች የሚያገቡት ፐርሰኑን ወደውት አይደለም። ለምሳሌ እኔን የሆነች ሴት አገባች ልበላችሁ፣ ምሳሌ ነው የምነግራችሁ እና እኔን ወዳ አይደለም ያገባችሁ፣ ባክግራውንዴን ወዳ ነው ያገባችሁ። ወይ ንብረቴን ወይ መኪናዬን የተሻለ ነገር ስለምሰጣት ከኔ የሆነ የተሻለ ነገር ስለምታገኝ እንክብካቤ ስለምታገኝ የተመቻቸ ህይወት ስለምትኖር ያንን ብላ እንጂ እኔን ወዳ አይደለም የመጣችው። ያ ማለት ደግሞ እቺ ሴት ሌላ የምትወደው ሰው አለ ማለት ነው። ያ የምትወደው ሰው ነይ ካላት ትሄዳለች። እንደዚህ እና ካላት እሺ ነው የምትለው፣ ምንም ያለ ማንገራገር። የምሬን ነው የምላችሁ። አንድ ሰው አንድን ሰው ከወደደ የሚያፈቅር ከሆነ ምንም ነገር ወደኋላ አይልም፣ ምንም ነገር ሊይዙ አይችልም። እና እንደነዚህ አይነት ነገሮችን በጣም ጥንቃቄ ማድረግ አለባችሁ። ሪሌሽንሺፕ ውስጥ ስትገቡ ምንድን ነው ከኔ የምትፈልገው እቺ ሴት፣ ምን የወደደችው እቺ ሴት ብላችሁ ማጥናት መቻል አለባችሁ። እኔ ብዙ ጊዜ ብያለሁ ይሄንን ነገር። ምንም ሳይኖራችሁ የታክሲ አታችሁ በእግር እየሄዳችሁ እሷን ልትጋብዙ ብላችሁ
ወይም ደግሞ የሆነ ማታ ላይ ምናምን ካፌ ልትሄዱ ብላችሁ ገንዘብ አታችሁ ቀርታችሁ እንደዚህ የእናንተን ሁኔታ አውቃ ከእናንተ ጋር የምታሳልፍ ሰው ብታገኙ ማለት በቸገራችሁ ታይም ከእናንተ ጋር የሚሆን ምንም ሳይኖራችሁ የወደዳችሁን ሰው ቢኖራችሁ በህይወታችሁ በጣም ተጠቃሚ ናችሁ። ትክክለኛ ፍቅረኛችሁ እሷ ነች። ትክክለኛ ማንነታችሁን የወደደች እሷ ነች። ምክንያቱም ሌላ ነገር እንዳትወድ አንተ የለህም፣ ገንዘብህን እንዳትል አንተ የለህም፣ መኪናህን፣ ቤትህን፣ የተሻለ ነገር ይሰጠኛል፣ የተሻለ ህይወት ይሰጠኛል፣ የተሻለ ኑሮ ያኖረኛል ብላ እንዳትል አንተ ምንም የለህም። የጎደለ ሰው ነህ ለራስህ። ስለዚህ እቺ ልጅ የወደደችው ወይም ደግሞ እቺ ልጅ ያፈቀረችው አንተን ብቻ ነው። ሌላ ነገር ኖሮ አይደለም የመጣችው ወደ አንተ ህይወት፣ አንተን ራስን ብቻ ነው። ስለዚህ እንደዚህ አይነት ሪሌሽንሺፖች እውነተኛ ሪሌሽንሺፖች ናቸው። ገንዘብ መጣ ሄደ ምንም ሊለያቸው አይችልም። አከሌ መጣ ምንም ሊለያቸው አይችልም። ገብቷችኋል አይደለላችሁ? የፈለኩት ነገር ከፍ ቢሉ ዝቅ ቢሉ ምንም የሚቀየር ነገር የለም። ይልቅ ፍቅራቸው እየጨመረ ነው የሚሄደው። አሁን ባላችሁበት ታይም አንዳንድ ሰው ምን ይላል? እኔም እንደዛ አስባለሁ አንዳንዴ ቢሆነ ከጊዜ በኋላ በቃ አሁን ስራን ሰርቼ ምናምን ከዛ ሲኖረኝ ማንም ሴት አመጣለሁ ትላለህ። አዎ ይመጣሉ። እኔ አይቼዋለሁ። ጥሩ ስራ ከዚህ በፊት ብዬዋለሁ። ጥሩ ስራ በነበረኝ ታይም፣ መኪና ተከራይቼ በምነዳበት ታይም፣ ድርጅት በነበረኝ ታይም፣ በዛን ታይም ሁሉም ይከበኛል፣ ሁሉም ይወደኛል።